አርሲ ያቺ አረንጓዴዋ ምድር የቅዱሳን አባቶቻችን ጸሎትና በረከት የተሞላባት ሀገር ዛሬ ግን ተክዛለች። የንጹሃን ደም መሬቷን አርሷታል። የክርስቶስን ስም በመጥራታቸው የድንግል ማርያምን ፍቅር በልባቸው በመሸከማቸው ብቻ ወንድሞቻችንና እህቶቻችን በሰይፍ ታረዱ። ከቤት ንብረታቸውም ተፈናቀሉ፣ ተገፉ፣ ታገቱ። ከመቶ ዓመታት በላይ የእግዚአብሔር ምስጋና ሲሰማባት የኖረችው የትውልድ ታሪክና እምነት ማህደር የሆነችው ጥንታዊቷ ቤተ ክርስቲያን በሰዎች እጅ በእሳት ስትጋይ ምድራዊው ሕግ መንግስትም ዝምታን መረጠ። ነገር ግን የሰማዩ ጌታ እውን ዝም ብሎ ይሆንን? ይህ መከራ ለኦርቶዶክሳውያን በተለይ አዲስ አይደለም። የቤተ ክርስቲያናችን መሰረት የተጣለውም በደም ላይ ነው። ክርስቶስ ኢየሱስ በቅዱስ ወንጌሉ እንደተናገረ ስለ ስሜም በሰው ሁሉ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል ብሎ በማቴዎስ 10:22 እንደነገረን በአርሲ ምድር የታጠቁ ኃይሎች ሰይፋቸውን በንጹሃን ላይ ሲያነሱ እነዚያ ሰማዕታት የከፈሉት ዋጋ የስቅለቱ ተካፋይ የመሆን ታላቅ ዋጋ ነው። እነርሱ ሰይፍን በሰይፍ አልመለሱም፣ ክፋትንም በክፋት አልተናገሩም፣ አልመለሱም። እምነታቸውንም አልካዱም፣ ክርስቶስንም አሳልፈው አልሰጡም። አንገታቸውን ለሰይፍ የመስጠት በምድር ላይ ካለው ጊዜያዊ ሕይወት ይልቅ በሰማይ ያለውን ዘላለማዊ ክብር መርጠው ሄዱ እንጂ። እሳቱም የሕንፃውን የቅዱሱን መቅደስ ድንጋይ አቃጥሎ ይሆናል። በልባቸው ውስጥ የታተመውን ክርስትና ግን ሊያጠፋው አይችልም። ምድራዊውን ባለስልጣን ጆሮን ቢደፍን፣ ፍትህም በምድር ላይ ቢጠፋ፣ የሰማዩ ዳኛ ግን በእውነት ያያል። እነሆ ቅዱሳት መጻሕፍት እንደሚያሳዩን የቅዱሳን ደም በእግዚአብሔር ፊት ይጮሃል። ቃሉ እንዲህ ይላል። ራእይ 6:10 ላይ እንደሚከተለው ተጽፏል። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድባቸውም? በምድር ላይስ የሚኖሩ ስለ ደማችን እስከ መቼ ድረስ አትበቀልም? እያሉ በታላቅ ድምፅ ይጮሃሉ። ዛሬም በአርሲ ምድር የተሰደዱ የተንገላቱና የተገደሉ ወገኖቻችን የቅዱስ እስጢፋኖስ የቅዱስ ጊዮርጊስና የኃያሉ ቂርቆስ ልጆች ናቸው። ክርስትና በስደት ያብባል እንጂ ከቶን አይጠፋም። የተወደዳችሁ የአርሲ ኦርቶዶክሳውያን ወንድሞቻችን፣ እናቶቻችን፣ አባቶቻችን በምድር ላይ ማንም ባይደርስላችሁ የሰራዊት ጌታ እግዚአብሔር ከእናንተ ጋር ነው። ቅዱስ ጳውሎስ በሮሜ 8:35 ላይ የጠቀሰውን ዛሬም እንጠቅሳለን። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? በፍጹም በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን እንዲል እናንተ የተወደዳችሁ የምታለቅሱ የምትጨነቁ ሁሉ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና እንዲል ዮሐንስ 16:33። አልቃሾች አጥፊዎች አይደሉም። አጥፊዎች ዛሬ ቢስቁም ነገ ፍርዳቸው ታላቅ ነውና እናንተ ግን የሰማይ አክሊል ተዘጋጅቶላችኋል። ቤተክርስቲያን ትሰደዳለች እንጂ አትጠፋም፣ ትታረዳለች እንጂ አትሸነፍም። በአርሲ ምድር የተፈጠረውም የፈሰሰው የንጹሃን ደም የነገይቷ የኦርቶዶክስ ቤተ ክርስቲያን ታላቅ ዘር ነው። እኛም ከሩቅ ሆነን በጸሎት ከእናንተ ጋር ነን። እግዚአብሔር አምላክ የሞቱ ወገኖቻችንን ሰማዕታት በሰማዕትነት ክብር ይቀበልልን፣ የታገቱትንም በሰላም ይመልስልን፣ የተሰደዱ ያዘኑ ከቤት ንብረታቸው የተፈናቀሉትንም እግዚአብሔር በቸርነቱ መጽናናትን ያድልልን። የቅዱሳን አምላክ ቅዱስ እግዚአብሔር ቅድስት ቤተ ክርስቲያናችንን ይጠብቅልን። ይህንን የሰማዕታቱን ድምፅ ለዓለም ሁሉ ለማዳረስ ይህን ቪዲዮ ለሁሉ ሼር አድርጉ፣ አጋሩ። ሰላም ለኢትዮጵያ፣ ሰላም ለቅድስት ቤተ ክርስቲያናችን። የሰላም አምላክ ቅዱስ እግዚአብሔር ሆይ እውነተኛ ሰላም ያለው ካንተ ጋር ነውና ሰላምህን እንናፍቃለን። ሰላምህን ስጠን። አሜን።
Ha 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 ha.